በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ያላችሁ ውድ ኦርቶዶክሳውያን ሰላም እግዚአብሔር በያላችሁበት ጽንፈ ምድር ከእናንተ ጋር ይሁን። ዛሬ በዚህ ትምህርት ጊዜያችን የዐቢይ ጾም አምስተኛ ሳምንት ስለሆነው ስለ ደብረ ዘይት እንማማራለን። ደብረ ዘይት በቤተክርስቲያናችን አስተምሮ የክርስቶስ ዳግም ምጽአቱ የሚታሰብበት ሰማይና ምድር ካለፉ በኋላ ለእያንዳንዳችን ክርስቶስ ተገልጾ ዋጋችንን እንደ ስራችን የሚሰጥበት ዕለት የሚታሰብበት ስለሆነ በዚህ የክርስቶስን ዳግም የመምጣቱን ነገር ሰፋ አድርገን መጻሕፍትን ምስክር አድርገን የምንማማር ይሆናል። እስከ መጨረሻው ድረስ በትዕግስት እንድትከታተሉ ይህንን ቪዲዮ ይህንን ትምህርት ደግሞ ለብዙዎች ተደራሽ እንዲሆን ሼር እንድታደርጉ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ጥያቄ፣ ሐሳብ፣ አስተያየት ካላችሁ ደግሞ ኮሜንት ስር በመጻፍ እንድትጀምሩ በእግዚአብሔር ስም እጠይቃለሁ። በቀጥታ ወደ ትምህርታችን እንገባለን። ደብረ ዘይት ከጌታችን ከኢየሱስ ክርስቶስ 9ኙ ንዑሳት በዓላት መካከል አንዱ ሲሆን ይህንን ስያሜ ያገኘው ደግሞ ታሪኩን በተፈጸመበት በቦታው ወይም ደግሞ በተራራው ስም ነው። እንደሚታወቀው በቤተክርስቲያናችን ያሉት በዓላት በሙሉ ስያሜያቸው ሶስት ነገሮችን መሰረት አድርገው የተሰየሙ ናቸው። የመጀመሪያው በታሪኩ ወይም ደግሞ በተፈጸመው ታሪክ የተፈጸመውን ታሪክ መነሻ በማድረግ የሚጠሩ በዓላት አሉ። ለምሳሌ የጌታችን ኢየሱስ ክርስቶስ መወለዱ ዕለተ ልደቱ ልደት ተብሎ ይጠራል። ስለተወለደ በዓሉ ልደት ተብሎ ይጠራል። ክርስቶስ ስለተጠመቀ በዓሉ ጥምቀት ተብሎ ይጠራል። ክርስቶስ ስለተሰቀለ በዓሉ ወይም ደግሞ ዕለቱ ስቅለት ተብሎ ይጠራል። የእመቤታችንም የቅዱሳንም በዚህ መንገድ ይጠራሉ። ለምሳሌ እመቤታችን ስለተወለደች ልደታ ለማርያም ተብሎ የእመቤታችን መወለዷን የምናስብበት ዕለት በዓሉ ልደታ ተብሎ በዚህ ስም ይጠራል ማለት ነው። ስለዚህ የመጀመሪያው የተፈጸመውን ታሪክ መነሻ በማድረግ በተፈጸመው ታሪክ የሚጠሩ በዓላት አሉ። በሁለተኛ ደረጃ ደግሞ በታሪክ ፍጻሜ የሚጠሩ በዓላት አሉ። ለምሳሌ ማርያም ስንል፣ ሚካኤል ስንል፣ መድኃኔዓለም ስንል በዓለ እግዚአብሔር ብለን ስንጠራ ታሪክ ፍጻሜዎቹን ነው። እመቤታችን በዛን ዕለት ስላደረገችው ታምር ስለፈጸመችው ተአምር የምንናገርበት ነው። መድኃኔዓለም ብለን ስንጠራ ስለ ታሪክ ፍጻሜ መድኃኔዓለም ጌታችን ፈጣሪያችን ኢየሱስ ክርስቶስ ስላደረገው አምላካዊ የማዳን ሥራ የምንናገርበት ነው። ስለዚህ ታሪክ ፍጻሜውን መነሻ በማድረግ በታሪክ ፍጻሜ የምንጠራቸው በዓላት አሉ። በሶስተኛ ደረጃ ደግሞ ታሪኩ በተፈጸመበት በቦታው ድርጊቱ በተከናወነበት በቦታው የሚጠሩ በዓላት አሉ። ለምሳሌ የዛሬው ዕለት ዛሬ የምናከብረው ወይም ደግሞ ደብረ ዘይት በዓለ ደብረ ዘይት ብለን የምንጠራው ይህ በዓል በተፈጸመው ታሪክ ወይም ደግሞ በታሪክ ፍጻሜ የተጠራ በዓል ሳይሆን ታሪኩ በተፈጸመበት ቦታ የተጠራ በዓል ነው። ደብረ ዘይት ማለት ወይራ የሚበቅልበት ተራራ ማለት ነው። ደብር ማለት በግዕዝ ቋንቋ ተራራ ማለት ነው። ደብረ ዘይት ማለት ደግሞ የዘይት ተራራ ማለት ነው። ስለዚህ ደብረ ዘይት የሚባለው ኢየሩሳሌም ላይ የሚገኝ ተራራ ነው። ተራራው ደግሞ ወይራ የሚበቅልበት የወይራ ዛፍ በብዛት የሚገኝበት ተራራ ስለሆነ በቦታው በዓሉ ደብረ ዘይት ተብሎ ይጠራል ማለት ነው። ለምሳሌ ደብረ ታቦር ብለን ስንጠራ በዓሉ ደብረ ታቦር ስለሆነ አይደለም፣ ግን ታቦር በሚባል ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ መለኮቱን ስለገለጸ ክርስቶስ ስለገለጸበት ይህን ምስጢር ስለገለጸበት በተገለጸበት ተራራ ተጠርቶ ደብረ ታቦር ይባላል። ልክ እንደዚሁ ሁሉ ደግሞ የዛሬው ዕለትን ደብረ ዘይት ብለን ስንጠራ የበዓሉ መጠሪያ ስም የሆነው በታሪኩ ወይም ደግሞ በታሪክ ፍጻሜው ሳይሆን ታሪኩ በተፈጸመበት በቦታው እንደሆነ በዚህ መረዳት ይጠበቅብናል ማለት ነው። የዛሬው ዕለት የታሪኩ መነሻ ሆኖ የምናገኘው የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ የምናገኘው ታሪክ ነው። ነገ በየትኛውም ቦታ ያለች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በአፍሪካም ያለች፣ በአውሮፓም ያለች፣ በአሜሪካም ያለች በየትኛውም በአራቱም ማዕዘናት ዓለም ባሉት ሀገራት ያለች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በነገው ዕለት የምትሰብከው ለልጆቿ የምታስተምረው ወንጌል ይህንን የማቴዎስ ወንጌል ምዕራፍ 24 ነው። በነገው ዕለት የሚነበበው የወንጌል ክፍል ደግሞ የሚናገረው ጌታችን ኢየሱስ ክርስቶስ ስለመምጣቱ፣ ከመምጣቱ በፊት በምድራችን ላይ ስለሚከናወኑ ነገሮች፣ እርሱ ከመጣ በኋላ ሰማይና ምድር ካለፈ በኋላ ደግሞ እኛ ስለምንኖረው አኗኗር ስለምንኖረው ሕይወት
ከዛም ባሻገር ደግሞ እርሱ ከመምጣቱ በፊት በምድራችን ላይ በሚከሰቱት በእያንዳንዱ ነገሮች ራሳችንን ጠብቀን እንዴት መኖር እንዳለብን በዝርዝር የሚናገርና ከሞት በፊትና ከሞት በኋላ ስላለው ሕይወት የሚተነትን የወንጌል ክፍል ነው። ይህ የማቴዎስ ወንጌል ምዕራፍ 24 ማለት ነው። በጥቅሉ ስለ ነገረ ምጽአት የሚናገር ነው። በሰፊው የክርስቶስን ዳግም መምጣት፣ ክርስቶስ በመጀመሪያ ዓለምን ለማዳን ሰው ሆኖ መጥቷል። በሁለተኛ ደረጃ የሚመጣው ከእንግዲህ በኋላ የሚመጣው ዓለምን ለማሳለፍ ነው። ካሁን በፊት በትህትና ዓለምን ለማዳን ነው የመጣው ራሱን ዝቅ አድርጎ። ካሁን በኋላ የሚመጣበት አመጣጥ ግን በግርማ መለኮቱ ነው። በቅዱሳን መላእክት ታጅቦ በሚያስፈራ ግርማ ሆኖ ለመፍረድ ነው የሚመጣው። እንግዲህ ብዙዎቻችን ስለ ምጽአት ሲነሳ የተለያዩ ምልከታዎችን እንናገራለን ወይም ደግሞ የተለያዩ ትምህርቶች ይሰጣሉ፣ የተለያዩ ሐሳቦችን እንሰማለን። ስለ ነገረ ምጽአቱ ስናስብ የተለያየ ሐሳብ በውስጣችን ይፈጠራል። ጊዜው መቼ ነው የሚሆነው? ሰማይና ምድር የሚያልፈው መቼ ነው? ከማለፉ በፊት ምን ይከናወናል? የሚያልፍበት ጊዜስ መቼ ነው? እንዴት ነው የሚያልፈው? ካለፈ በኋላስ እንዴት ነው አኗኗሯችን? እኛስ ምን ማድረግ ይጠበቅብናል? የሚሉትን ነገሮች እያንዳንዳችን በተለያዩ አጋጣሚዎች በተለያዩ መንገዶች እንጠይቃለን፣ የተለያዩ ሐሳቦችን እንሰባለን። ነገር ግን የማቴዎስ ወንጌል ይህንን ክፍል የማቴዎስ ወንጌልን የሚያነብሰው እያንዳንዱን ነገር በትክክል መረዳትና ማወቅ ይችላል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምረን ስናነብ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ተሰብስበው ደብረ ዘይት ተራራ ላይ ከክርስቶስ ስር ቁጭ ብለው እየተማሩ በነበረበት ሰዓት አንድ ጥያቄ ጠይቀውታል። ማእዜ ይከውን ተአምሪሁ ለምጽአትከ፣ ጌታ ሆይ የመምጣትህ ምልክቱ ምንድን ነው? የምትመጣበትስ ጊዜ መቼ ነው? የሚል ጥያቄ ጠይቀውታል። እርሱም መልሶላቸዋል። ምንድነው የሚላቸው? በዝርዝር ቀጥታ በዚህ ጊዜ ነው የምመጣው ከማለት ይልቅ በ1000 ዘመን ነው ወይም ደግሞ በ2000 ዘመን ነው ወይም ደግሞ በ10,000 ወይ በ8ኛው ሺህ ነው የምመጣው ከማለት ይልቅ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸው ነገር ምልክቶቹን ክርስቶስ እንደሚመጣና መምጫው እንደቀረበ ማወቅ የምንችልባቸውን ምልክቶች እያንዳንዱን ነጥብ በነጥብ በዝርዝር ነው የነገራቸው ለደቀ መዛሙርቱ ማለት ነው። ይሄ መልስ ለኛም የሚጠቅም መልስ ነው። አሁን በዚህ ዘመን ያለ ሰው ክርስቶስ መቼ ይመጣል ብሎ ቢጠይቅ በቀጥታ በ8ኛው ሺህ ወይም ደግሞ በ9ኛው ሺህ ብላ አይደለም ቤተክርስቲያን የምትመልሰው። በ8ኛው ሺህ ይመጣል፣ በ9ኛው ሺህ፣ በ10ኛው ሺህ ክርስቶስ ይመጣል የሚል የቤተክርስቲያን አስተምሮ የላትም። ምክንያቱም የምታስተምረው የክርስቶስን ትምህርት ነው። ክርስቶስ ደግሞ የሚመጣበትን ጊዜ በዚህ ቀን ነው ብሎ አልተናገረም። በዚህ ቀን ነው የሚመጣው ብሎ ከመናገር ይልቅ ክርስቶስ ለኛ የነገረን ምንድነው ካል ምልክቶቹን ነው የነገረን። እያንዳንዱ ምልክቶቹን በዝርዝር እንመልከታቸው። ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። ይሄ እንግዲህ አንዱ ምልክት ነው ማለት ነው። እኔ ክርስቶስ ነኝ ብለው ክርስቶስ ሳይሆኑ ክርስቶስ ነን በማለት ሐሰተኞች ነቢያት ወይም ደግሞ ሐሰተኞች ክርስቶሶች ክርስቶስ ሳይሆኑ ክርስቶስ ነን ብለው የሚመጡ ሰዎችን ስናይ ይሄ አንዱ ምልክት ነው ማለት ነው። ጦርንም ወይም ደግሞ የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው ይላል። ቀጠለ እንዲህ ይላል፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል፣ ረሃብም ቸነፈርም የምድር መናወጥም በየስፍራው ይሆናል። እነዚህ ሁሉ ግን የመጣር መጀመሪያዎች ናቸው። ተመልከቱ፣ አንዲት እናት ለመውለድ በመጀመሪያ ደረጃ ታምጣለች እንጂ ዝም ብላ ልትወልድ አትችልም። ስለዚህ እነዚህ ነገሮች በሙሉ ነገሩ ከመከወኑ በፊት ሰማይና ምድር ከማለፉ በፊት የሰማይና የምድር ማለፊያ ጊዜ ከመቅረቡ በፊት የሚታዩ ምልክቶች ናቸው እንጂ ቀጥታ እነዚህ ምልክቶች ስለታዩ ረሃብ ስለታየ ህዝብ በህዝብ ላይ መንግስት በመንግስት ላይ ስለተነሳ ጦርነትን ስለሰማን ቸረፈር ልዩ ልዩ በሽታዎች በምድራችን ላይ ስላሉ ብቻ እነዚህን ነገሮች መሰረት አድርጎ ነገ ነው ሰማይና ምድር የሚያልፈው የክርስቶስ መምጫው ነገ ነው ብሎ በድፍረት መናገር አይቻልም ማለት ነው። በዚያንም ጊዜ ለመከራ አሳልፈው ይሰጧቸዋል፣ ክርስቲያኖችን ማለት ነው። ለመከራ አሳልፈው ይሰጧቸዋል፣ ይገድሏቸዋል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ክርስቲያን ተብሎ መጠራት በሰዎች ዘንድ የተጠላ ይሆናል፣ በአሕዛብ ዘንድ የተጠላ ይሆናል። በምድር ላይ ክርስቲያኖች እንዳይኖሩ የተጠሉ ይሆናሉ። የተፈቀደላቸው እስከማይመስሉ ድረስ ይሳደዳሉ፣ መከራ ይጸናባቸዋል ማለት ነው። እኛ ክርስቲያኖች ይሄ ሁሉ ይደርስብናል። ይሄ አንዱ ምልክት ነው ማለት ነው። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ። ይሄ ደግሞ ክርስቲያን ከክርስቲያኑ ማለት ነው። ክርስቲያን ወንድሙን
ክርስቲያን ሆነች ሴት ክርስቲያን እህቷን አሳልፋ ትሰጣለች። ጭካኔ ይበዛል ማለት ነው። እርስ በርሳችን የማንከባበር የማንዋደድ የምንሆንበት ጊዜ ይመጣል ማለት ነው። ብዙ ሐሰተኞች ነቢያት ይነሳሉ። ክርስቶስ እንደላካቸው ብለው ክርስቶስ ሳይልካቸው ወይም ደግሞ ከእግዚአብሔር የተላከነን በማለት እግዚአብሔር ሳይልካቸው በሐሰት ይመጣሉ። ነቢያት ነን ብሎ ማለት ነው። ብዙዎችንም ያስታሉ። ብዙዎችን ከእውነተኛው ከኦርቶዶክሳዊው ከክርስቲያናዊው ከመጽሐፍ ቅዱሳዊው አስተምሮ ይነጥላሉ፣ ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። በዓለም ያለው ሰው በሙሉ አብዛኛው ምን ይሆናል ማለት ነው? አመፀኛ ይሆናል። ፍቅር ካላቸው አፍቃሪ ከሚሆኑ ሰውን ወዳጅ ከሚሆኑ ሰው ወዳድ ከሚሆኑ ሰዎች ይልቅ ሰውን የሚጠሉ ጨካኞች የሚበዙበት ጊዜ ይሆናል ማለት ነው። መቼ? ያ የክርስቶስ የመምጫ ጊዜ መቃረቢያው ምልክት ማለት ነው። እስከ መጨረሻ የሚጸና ግን እርሱ ይድናል። በእነዚህ ነገሮች በሙሉ ሳይሸነፍ፣ በሐሰተኞች ነቢያት ሳይሸነፍ፣ በፍቅር ጸንቶ ሌላውን ሳይጎዳ ራሱንም ሳይጎዳ እግዚአብሔር በሚፈቅደው መንገድ ጸንቶ የሚኖር ሰው ግን እርሱ ምን ይሆናል አሉ? እርሱ ይድናል ይላል። በዚህ አያቆም። ይሄ ምልክቱ ይቀጥላል። አሁንም ምን ይላል? ለአሕዛብ ሁሉ ምስክር እንዲሆን የመንግስት ወንጌል በዓለም ሁሉ ይሰበካል። ወንጌል በዓለሙ ይዳረሳል። ዛሬ በቴክኖሎጂው ታግዘን በየትኛውም በእያንዳንዱ ቤት መጽሐፍ ቅዱስ በእያንዳንዱ ቤት በሚያምኑትም በማያምኑትም ሰዎች እጅ መጽሐፍ ቅዱስ ይነበባል። እንግዲህ ማንበብ አለማንበብ የየሰው ድርሻ ነው ሊሆን የሚችለው፣ የሰው ድክመት የሰው ስንፍና ነው ሊሆን የሚችለው እንጂ መጽሐፍ ቅዱስ ግዴታ በአካል መምህራን ሄደው ማስተማራቸው ብቻ ሳይሆን ወንጌል በእያንዳንዱ ቤት በዚህ ዘመን ቴክኖሎጂውን ታግዞ በየቤቱ ገብቷል። ስለዚህ ይሄ አንዱ ምልክት ነው ማለት ነው። በመቀጠል ምን ይላል? በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆነ እንዲህም የማይሆን ታላቅ መከራ ይሆናል። እስካሁን ዓለም ከተፈጠረ ጀምሮ ሆኖ የማያውቅ መከራ ከእንግዲህ ወዲህም ደግሞ ሊሆን የማይችል በምድራችን እጅግ አስከፊ የሆነ ለመግለጽ የሚያዳግት በቃላት ሊገለጽ የማይችል እጅግ አስከፊ መከራ በምድር ላይ ይመጣል ይላል። እንግዲህ ይሄ አንዱ ልዩ የሚያደርገው ምልክቱ ልዩ የሚያደርግ የመከራ አይነት ነው። እንግዲህ በዓለማችን ላይ ብዙ አይነት መከራዎች አልፈዋል። በቅርብ ጊዜም አንደኛው የዓለም ጦርነት የሚባለው ሁለተኛው የዓለም ጦርነት የሚባለውም አልፈዋል። የሰው ልጆች በዘራቸው በሃይማኖታቸው እየተለዩ የተጨፈጨፉበት ዘመንም ከነዚህ ሁሉ የከፋ ከአሁን በፊት ያልሆነ ከእንግዲህ ወዲህም ሊሆን የማይችል ነው እያለ ያለው ይህንን የመከራ አይነት ማለት ነው። ይሄ አንዱ የክርስቶስ የመምጫ ጊዜውን የሚያመለክት መቃረቡን ሊያሳይ የሚችል ምልክት ነው ማለት ነው። ቀጥሎ ምን ይላል? በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ደግሞ ከዚህ አለ ቢላችሁ አትመኑ። ክርስቶስ እዚህ ነው፣ ዛሬ ክርስቶስ ተገልጾልኛል፣ ክርስቶስ እዚህ ተገልጿል፣ ክርስቶስን እዚህ ታገኘዋለህ የሚል ማለት ነው። ክርስቶስ ጋር አገናኛለሁ የሚል ማንኛውም ሰው ቢመጣ ማንንም አትመኑ። ሐሰተኞች ክርስቶሶችና ነቢያት ይነሳሉ፣ ቢቻላቸውስ የተመረጡትንስ እንኳን እስኪያስቱ ድረስ ታላላቅ ምልክትን ያሳያሉ። ተመልከቱ፣ ክርስቶስ ሳይሆኑ ክርስቶስ ነኝ ብለው የሚመጡ ሐሰተኛ ክርስቶሶች፣ ክርስቶስ የላካቸው ሳይሆኑ ከክርስቶስ የተላክነ እውነተኛ ነቢያት ነን ብለው የሚመጡ ሐሰተኛ ነቢያት ምን ያደርጋሉ? ታላላቅ ታምራትን ያደርጋሉ። ይህ የሚያደርጉት ታምራት ደግሞ አይደለም ተራውን ምዕመን በሃይማኖቱ በእውቀቱ ያልጸናውን ይቅርና በእምነታቸው የጸኑ የተማሩ ታላላቅ ተብሎ የተከበሩትንስ እንኳን ሳይቀር ያስታሉ ነው እያለ ምልክቱ በዚህ ብቻ አያበቃም። ልዩ የሆነ ምልክት ደግሞ በመቀጠል ይነግረናል። ምን ይላል? ምሳሌውን ከበለስ ተማሩ። በልዩ ሁኔታ ደግሞ ለመረዳት ከበለስ ተማሩ። በለሷ ቅርንጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁም እናንተ ደግሞ ይህን ስታዩ ጊዜው በደጅ እንደቀረበ እወቁ ይላል። አሁን ዋናው ነገር እዚህ ላይ ነው፣ አንዱ ትልቁ ምስጢር ማለት ነው። ምክንያቱም በለሷን አይታችሁ ጊዜው እንደቀረበ፣ አሁን ጦርነት ልንሰማ እንችላለን፣ ብዙ አይነት ነገሮችን ልንሰማ እንችላለን። ግን የነዚህ ነገሮች በራሱ ትክክለኛው ጦርነት መሆኑን ትክክለኛው የክርስቶስ መምጫ ምልክት መሆኑን ላናውቅ እንችላለን። በእነዚህ ነገሮች ግን ለየት አደረገና ከምን ተማራዋል? ምሳሌዋን ከበለስ ተማሩ። በለሷ ስታቆጠቁጥ፣ ጫፎቿ ሲለሰለሱ፣ ቅጠሏ ሲለመልም ጊዜው እንደቀረበ በግልጽ ወቁ በማለት ይናገራል።
እንግዲህ የብዙ ሰዎች ጥያቄ ይሄ ነው። በለሷ ምንድናት? ምን አይነት ዛፍ ናት? ማን ናት? የት ያለች ናት? የሚል ብዙ ወገኖቻችን ይጠይቃሉ። ወይም ደግሞ ለብዙዎቻችን ይሄ ነገር ግልጽ አይደለም። በለስ ማን እንደሆነች ደግሞ የተረጎመልን ታላቁ አባታችን ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። በድጓው ምን ይላል? በለስ ዘይቤ ቤተ እስራኤል እሙንቱ፣ በለስ የተባሉ ቤተ እስራኤላውያን ናቸው። ወይም ደግሞ በለስ ተብላ የተጠራች እስራኤል ናት በማለት ቅርንጫፎቿ ሲያቆጠቁጡ ቅጠሏ ሲለመልም ታያላችሁ ማለት እስራኤላውያን ገናና ሲሆኑ እስራኤላውያን ኃያላን መሆን ሲችሉ ይሄ የክርስቶስ መምጫ ጊዜው እንደቀረበ ምልክት ነው ብለው ይተረጉሙልናል። ያው እንደምታውቁት እስራኤላውያን ጌታችን ኢየሱስ ክርስቶስን ሰቅለው በመግደላቸው በክርስቶስ ባለማመናቸው ክርስቶስ ካረገ በኋላ በ40 ዘመን ጦስ የሚባል ሮማዊ መጥቶ እስራኤልን ሙስቷት ነበረ። ከዚህም የተነሳ እስራኤላውያን ከሀገራቸው ተሰደው ከሀገራቸው ተበትነው ሀገራቸው የነሱ ሳትሆን በሌሎቹ ተይዛ ለብዙ ዘመናት እስከ ቅርብ ጊዜ እስከ 1940ዎቹ እስራኤል የምትባል ሀገር አልነበረችም። እንግዲህ በተለያዩ ታሪኮች እንደምናውቀው ማለት ነው። በዚህች ሀገር እንደገና መለምለም የጀመረችው ማበብ የጀመረችው ማቆጥቆጥ የጀመረችው አሁን ባለችበት ሁኔታ ዓለምን እስከ መረበሽ ዓለምን እስከ ማንቀጥቀጥ የዓለም ዋና አጀንዳ እስከ መሆን የደረሰችው ከቅርብ ጊዜ ወዲህ ነው። እንግዲህ እንደሚታወቀው 40 እና 50 ዘመናትን ያላለፈ እድሜ ነው ያላት። ስለዚህ ይሄ ምናልባት አሁን የምናየው የእስራኤል ከሌሎች ዓለማት ጋር ያላት ፍጥጫ የእስራኤል ራሷን እየቻለች እየጠነከረች እያበበች ኃያል የሆነች መምጣቷ ምናልባት የጊዜውን መቃረብ ሊያመለክት ይችላል የሚል አባቶች የሚሰጡት የትርጓሜ ሂደት አለና በለስ የተባለች እሷ እንደሆነች በዚህ መንገድ የተረጉሙታል አባቶቻችን። መቀጠልም ጌታችን ኢየሱስ ክርስቶስ አንድ የተናገረው ነገር አለ። ምንድነው የሚለው? እውነት እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ይህ ከተፈጸመ በኋላ ግን ሰማይና ምድር ያልፋል፣ ቃሌ ግን አያልፍም በማለት ተናግሯል። ምን ማለት ነው? አሁን እነዚህ ከላይ የዘረዘርናቸው ምልክቶች በሙሉ እስከሚታዩ ድረስ በምድራችን እስከሚገለጡ ድረስ ምድር ሰማይና ምድር ማለፍ አይችሉም፣ ወይም ደግሞ አያልፍም፣ ጊዜው አልደረሰም ማለት ነው። ግን ከላይ ያየናቸውን ነገሮች በሙሉ በዓለም እስካሁን ያልተፈጸመም ወደፊትም ሊፈጸም የማይችለው መከራም ከደረሰ በኋላ የበለሷ ማበብ የበለሷ ማቆጥቆጥ ከታየ በኋላ ምን ይሆናል? ጊዜው እንደደረሰ በዚህ ማረጋገጥ ይቻላል። ይህ ከሆነ በኋላ ግን ሰማይና ምድር ያልፋል፣ የተናገርሁት ቃሌ ግን አያልፍም፣ ይፈጸማል በማለት አምላካችን እግዚአብሔር ምልክቶችን በዚህ ተናግሮ እናገኘዋለን ማለት ነው። ከዚያም ወራት መከራ በኋላ ወዲያው ፀሐይ ይጨልማል። ከላይ ያየናቸው ነገሮች በሙሉ ከተፈጸሙ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ላይ ይታጣሉ አይታዩም፣ የሰማያትም ኃይል ይናወጣል በማለት ይናገራል። እንግዲህ ከላይ ያየናቸው ነገሮች በሙሉ ከተፈጸሙ በምድራችን ከተከናወኑ በኋላ ምን ይሆናል? እነዚህ ነገሮች ይፈጸማሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ላይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ላይ ይታያል። ወይም ደግሞ የሰው ልጅ በሙሉ በዓለም ያለው ሰው በሙሉ ተነስቶ ክርስቶስን በሰማይ ላይ ማየት ይችላል ማለት ነው። መላእክቱንም ከታላቅ ድምጽ ጋር ይልካቸዋል። ከሰማያት ዳርቻ እስከ ዳርቻ ድረስ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ በማለት ይናገራል። ክፉ የሰራውም መልካም የሰራውም ክፉ የሰራው ዋይ ዋይ እያለ እየጮኸ እያለቀሰ መልካም የሰሩት ደግሞ ብርሃን ለብሶ ብርሃን ተጎናጽፎ እንደ ብርሃን እንደ ፀሐይ እያበሩ ደምቀው ይነሳሉ። በዚህ ጊዜ አምላካችን እግዚአብሔር ይታያል፣ ይገለጣል። እንደውም አባቶቻችን ሲተረጉሙ ምንድነው የሚሉት? የወጉት ሁሉ የሰቀሉት ሁሉ ያዩታል። ምን ነው በዛን ሰዓት ባልሰቀልነው ኑሮ፣ ምን ነው በዛን ሰዓት ባልጨከንበት ኑሮ እያሉ ያለቅሳሉ፣ ይጸጸታሉ፣ ግን አይጠቅማቸውም በማለት አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የተቸነከረው አካሉን እያሳየ በአክሊለ ሦክ የተወጋ ራሱን እያሳየ እንደ ድሮ መከራ እንደተቀበለ ሆኖ ተገልጾ እንደሚታያቸው አባቶቻችን በዚህ መንገድ ተርጉመውት እናገኘዋለን ማለት ነው። ጌታችን ኢየሱስ ክርስቶስ አንድ ያስጠነቀቀን ነገር አለ። ምንድነው የሚለው? ስለዚያች ቀንና ስለዚያች ሰዓት ግን ማንም የሚያውቅ የለም።
ላይ ያየናቸው ምልክቶች በሙሉ በዝርዝር ተናገረ እንጂ በቀጥታ ቀኒቱ ይቺ ቀን ናት ብሎ አምላካችን እግዚአብሔር አልተናገረም። ጊዜው በአንደኛው ሺህ ነው፣ በስምንተኛው ሺህ ነው፣ በዘጠነኛው ሺህ ነው የሚልም ትምህርት ክርስቶስ አላስተማረም። የቤተ ክርስቲያን አስተምሮም አይደለም። ቀን ቆጥሮ ጊዜ ሰፍሮ ዘመን ለክቶ በዚህ ቀን ይመጣል፣ በዚህ ጊዜ ሰማይና ምድር ያልፋል የሚል የቤተ ክርስቲያን አስተምሮም የላትም ሲጀመር ማለት ነው። ጌታችን ኢየሱስ ክርስቶስም የነገረን ይህንን ነው። ከመንተ መብረቅ ዘይወፅእ እምጽባሕ ወያስተርኢ እስከ ዓረብ ከማሁ ምጽአቱ ለወልደ እግዚአብሔር። የጌታችን የመድኃኒታችን የኢየሱስ ክርስቶስ አመጣጡ መብረቅ በምስራቅ ብልጭ ብሎ በምዕራብ በዚያው ቅጽበት እንደሚታይ የወልደ እግዚአብሔር ማመጣጡ እንዲህ ነው እንዲሁ ነው በማለት ጊዜ ሳይወሰንለት፣ ሰከንድ ሳይቆጠርለት፣ ደቂቃ ሳይቆጠርለት፣ ሰዓት ሳይሰፈርለት፣ ሳይቆጠርለት እንዲሁ በቅጽበት መጥቶ የሚገለጥ እንደሆነ አምላካችን እግዚአብሔር ስለ ጊዜው በዚህ መንገድ ተናግሯል ማለት ነው። ለኛ የሚጠቅመንን ነው ክርስቶስ ከዚህ በመቀጠል የነገረን። ስለ ጊዜው ከመናገር ይልቅ ዘጠነኛው ስምንተኛው ብሎ ከመናገር ይልቅ የነገረን ለኛ ምንድነው የሚጠቅመንን እኛ ልናደርገው የሚገባውን ዝግጅት እኛ በምን አይነት ሁኔታ ሆነን ልንጠብቀው እንደሚገባ ነው ከዚህ በመቀጠል የነገረን ማለት ነው። በተለይ በግልጽ ቋንቋ የነገረን ምንድነው በኖህ ዘመን እንደተፈጸመው ታሪክ ነው የኔ አመጣጥ ነው ያለው ማለት ነው። በኖህ ዘመን አለ በዚያ የጥፋት ወራት ኖህ በነበረበት ዘመን በዛን ዘመን የነበሩ ሰዎች ያገቡ፣ ይጋቡ፣ ይበሉ፣ ይጠጡ፣ ይደሰቱ፣ ይዝናኑ፣ ይጨፍሩ፣ ያጨበጨቡ እንደነበረው ሁሉ በዚህ ሁኔታ ላይ ያሉ ግን ሳያስቡት ድንገት መጥቶ ማየ አይህ እንዳጠፋቸው የሚመጣበትን ቀን በግልጽ እንዳላወቁ ሁሉ የወልደ እግዚአብሔር ወይም ደግሞ የኔ አመጣጥም እንደዚህ ሆኖ ነው ያለው። እንግዲህ በኖህ ዘመን የነበሩ ሰዎች የሚመጣበትን ቀን አላወቁትም ነበረ። በ120 ዘመን ይመጣል ተብሎ ተነግሯቸው ነበረ። ነገር ግን አይ እሱ በ120 ዘመን ከሆነማ የሚመጣው 100ውን ዘመን በልተን ጠጥተን እንደፈለግን ሆነን ተደስተን ነበር፣ ከዛ በኋላ ባለው በ20 ዘመን መርከብ እንሰራለን፣ ንስሐ እንገባለን የሚል ሐሳብ ነው የነበራቸው። ግን እስከ 120 ዘመን አልጠበቃቸውም። ባላሰቡት ጊዜ ነው መጥቶ በማየ አይህ እንዲጠፉ ያደረጋቸው ማለት ነው። ስለዚህ እንደዚህ ነው እየበሉ እየጠጡ ድንገት ባላሰቡት ሰዓት መጥቶ ማየ አይህ እንዳጠፋቸው ሁሉ እኔም ባላሰባችሁበት ሰዓት መጥቼ ነው ሰማይና ምድርን የማሳልፈው ለእናንተም እንደ ስራችሁ ዋጋችሁን መስጠት የሚችለው በማለት ነው ጌታችን ኢየሱስ ክርስቶስ እየተናገረ ያለው ማለት ነው። ባለቤት አለ ሌባ በየትኛው ሰዓት እንደሚመጣ ንብረቱንም እንደሚዘርፍ ቢያውቅ ኑሮ ቤቱን ተግቶ ነቅቶ በጠበቀ ነበር። ነገር ግን ሌባ የሚመጣበትን ሰዓት ስለማያውቅ እሱ በተኛበት ሰዓት ሌባ መጥቶ ሀብቱን ንብረቱን ይዘርፍበታል። ስለዚህ ይህ ማለት ጌታችን ኢየሱስ ክርስቶስ እኛ በየትኛው ሰዓት እንደሚመጣ ስለማናውቀው የሚመጣበትን ቀን ዕውቀቱ ስለሌለን ከኛ የሚጠበቀው በየትኛውም ሰዓት ተዘጋጅቶ ነቅቶ መጠበቅ ነው የሚገባ ማለት ነው። ስለዚህ አለ እናንተም ደግሞ ተዘጋጅታችሁ ጠብቁ፣ ተቀመጡ፣ የሰው ልጅ በማታስቡበት ሰዓት ይመጣልና በማለት በጥቅሉ በማታስቡበት ሰዓት እናንተ በማታውቁት ሰዓት ይመጣል ብላችሁ ባልገመታችሁበት ሰዓት እመጣል። ስለዚህ ከናንተ የሚጠበቀው ነገ ነው የሚመጣው ከነገ ወዲያ ነው የሚመጣው የሚለውን ሐሳብ ትታችሁ የሚመጣበትን ቀን ለይታችሁ ከማወቅ ይልቅ ለራሳችሁ ተዘጋጅታችሁ ንስሐ ገብታችሁ ለንስሐ የሚገባ ፍሬ አፍርታችሁ ኑ የአባቴ ቡሩካን የተዘጋጀላችሁን ዘላለማዊት የሆነ መንግስተ ሰማያትን ትወርሱ ዘንድ ኑ ብዬ መንግስተ ሰማያትን እንዳወርሳችሁ ናችሁ በዚህ መንገድ ጠብቁ በማለት ጌታችን ኢየሱስ ክርስቶስ አስተምሮናል ማለት ነው። ስለዚህ በጥቅሉ ስለ ነገረ ምጽአቱ ስናስብ ስለ ነገረ ምጽአቱ ስንረዳ ክርስቶስ የሚመጣበት ቀን ተለይቶ አይታወቅም። ክርስቶስ የሚመጣበት ሰዓት፣ የሚመጣበት ደቂቃ፣ የሚመጣበት ወር፣ የሚመጣበት ዓመተ ምህረት በምንም አይነት መንገድ አይታወቅም። ክርስቶስ ያስተማረን ይህንን ነው። በማታውቁበት ሰዓት እመጣለሁ፣ ባልጠበቃችሁበት ሰዓት እመጣለሁ። ከናንተ የሚጠበቀው ነቅታችሁ ተግታችሁ ተዘጋጅታችሁ ጠብቁ የሚል ስለሆነ እኛ ክርስቲያኖች የሚጠበቅብን ለንስሐ የሚገባ ፍሬ አፍርተን ራሳችንን አንጽተን ራሳችንን ለመንግስቱ የሚያበቃ ፍሬ አፍርተን በዚህ መንገድ ተዘጋጅተን መጠበቅ ይጠበቅብናል ማለት ነው። አምላካችን እግዚአብሔር በሚመጣበት ሰዓት ለክብር የሚያበቃ ፍሬ አፍርተን እንዳገኘን መልካም ፈቃዱ ይሁንልን። ይህ አድማስ ሚዲያ ለብዙዎች ተደራሽ እንዲሆን ላይክ በማድረግ ሼር በማድረግ ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ደግሞ ሰብስክራይብ በማድረግ እንድትመለከቱ እንድታጋሩ
በእግዚአብሔር ስም እጠይቃለሁ። ስብሐት ለእግዚአብሔር። ይቆየን።